ቢስሚላህ ሁሉን ሚስጥር አዋቂው አላህ ብቻ ነው። በምንችለው ያክል ግን አላህ ባሳወቀን ያክል የምንችለውን እናወራለን። ከአያት ቅድመ አያት እየተዋረደ የመጣ አቴቴ ነበረ። የአቴቴ ጨሌውም ነበረ። ነገር ግን ከጊዜ በኋላ ልጆች እየቀሩ ሲመጡ ይሄ ነገር ሽርክ ነው፣ ባዕድ አምልኮ ነው፣ ማድረግ የለብንም ብለው ጣሉት። ጨሌ አጣጣል ላይ ማህበረሰቡ ውስጥ ያለ ሁለት አይነት አካሄዶች አሉ። እኔ ሁለቱም ግን ሮንግ ናቸው ለእኔ እንደተረዳሁት ከሆነ ማለት። አንደኛው ወስዶ ወንዝ ውስጥ መጣል። ወንዝ ውስጥ ጣልሽው ማለት አቴቴ አፍተሮል ወንዝ ላይ የሚመለክ ጅን ነው። ወንዝ ሂዶ ነው የሚመለክ። የወንዝ ጅን ነው፣ ወንዘኛ ጅን ነው የሚባለው። ቦታ ወደ ቤቱ ወሰድሽው፣ አሁን እዛ ወሰድሽው። እሱ ግን ላለመምጣቱ ጋራንቲ የለሽም፣ ላለመመለሱ ጋራንቲ። ቤቱን ይወሰድሽው፣ በቃ ቤቱ ነው ወንዙ። ወንዙ ይዞት አይሄድም። ወንዙ ማስቀመጫ ነው፣ ማራቢያው ነው፣ ዋና ዙፋኑ ነው። ሰዎች ውስጥ ያለው ሁለተኛ አወጋገድ ብለው የሚያስቡት ምንድን ነው? እዚህ ሰባተኛ አካባቢ ሰዎች አሉ። ብዙ ጊዜ ባሌ ሰዎች ናቸው፣ ባላ ይዛሉ ምናምን። ጨሌውን ለእነሱ ስጧቸው ከብር ጋር። የብር ስጦታ ብዙ ብር 10,000 5,000 እንደዚህ ሰዎቹን በሚያስረግጥ ብር አድርጋችሁ ስጧቸው። ያኔ እነሱ ችግሩን ይዘውላችሁ ይሄዳሉ። ይሄ ፍልስፍና በጣም ከባዱ ነገር። አንደኛ የኔን ችግር ለመለሰው ሰጣለሁ፣ አንደኛ። ሁለተኛ እነዛ ሰዎች እኮ የዛ ኔትወርክ አባል ናቸው የሚባሉት። ስለዚህ ለአባሉ የሰጠሽው እንጂ አሁንም ማስወገጃ መንገድ አይደለም፣ አልተወገደም። ሶስተኞቹ ደግሞ ምን ይላሉ? ጨሌ የሚሰሩ ሴቶች አሉ እዚያው መርካቶ ምዕራብ አካባቢ። አሁን እንኳን ተነስተዋል መሰለኝ። ስሪልኝ ብላችሁ ስጧትና እንደረሳ ሰው ማሰሪያውን ተዉት። ያ ማለት ያቺ ሴትዮዋ ምንድን ነው የምታደርገው ታውቃላችሁ? እሷም ታውቀዋለች። እነሱ ረሱት ብላ እሷ ደግሞ ሌላ ሰው ትሸጠዋለች። ያን ጨሌ እስቲል ሌላ ማባዣ መንገድ ነው ይሄኛው። ሶስቱ በጀነራሊ ሮንግ ወይ ናቸው፣ በጣም የተሳሳቱ ናቸው ሶስቱ። አራተኛው ደግሞ ወይፈን ረዱና ቤተሰቡ ግን አይብላው። ወይፈኑ ይታረድ ግን ቤተሰቡ አይብላው ማለት ምንድን ነው? ወይፈኑ የታረደው እስቲል አሁንም ለዛ አቴቴ ነው። ሰው ማኑ የሚነካው እዚህ ጋር ሊጎር የሚያስመታበትን በዚህ ቦታ ነው። ወይፈኑ ታረደ። አሁን ኢነ ሰላቲ ወኑሱኪ ወማህያይ ወመማቲ ሊላህ ነው። የኔ ኑሮዬም ሰላቴም እርዴም ማርደውም ለአላህ ነው። አሁን መጀመሪያ በሬው ራሱ ሲገዛ ወይፈኑ ሲገዛ ንያው ምንድን ነው? የአቴቴ ችግር ማስወገጃ ፊዳ ብላችሁ። ምንድን ነው ፊዳው? ስቲል ለሱ ነው የሚታረደው ማለት ነው። የእሱን ኪንግደም ለማስጠበቅ ነው የሚታረደው። ከታረደ በኋላ ፍልስፍና ውስጥ ምንድን ነው? እናንተ አትብሉት። ለምን? ሲታረድ የሱ ስፒሪት የሱ መንፈስ እዛ ላይ መጥቶ ስላረፈ ማለት ነው። እናንተ ከበላችሁት ተመልሶ ወደ ቤት ይገባል። የሚበሉት ሰዎች ግን ይብሉላችሁ ነው። ለአንድ ሰው ሳይሆን ለህዝቡ ችግርን ማሰራጨት ነው። በጣም የተሳሳተ ከእስልምና ብቻ አይደለም፣ ከሰውነት ውጭ ከሰውነት ሰው ሁኔ ስታስቢ የኔን ችግር ለመለሰው ተጻፈ። ይሄም በጣም ይሰነተ ነው። ደግሞ ምስኪን ይብላው። አንዳንድ በግ በተለይ መስቀል አካባቢ አቴቴ የሚከበርበት ወር ማለት ነው። የአቴቴ እንትን የሚከበርበት አካባቢ ያው አንዳንዶቹ እዛ አካባቢ ወስደው በግ የሚለቁ ሰዎች አሉ። ይሄ ሁሉ የአምልኮ ፓርት ነው። ይሄ ሁሉ ያንን ኔትወርክ ማጠናከሪያ ነው። ስለዚህ ይሄ አሁንም ዳግም ተውበት ይጠይቃል። እንግዲህ ተውበቱ ምን አይነት መሆን አለበት? እንደዚህ አይነት ትልቅ ሽርክ ውስጥ የገባው ሌሎች አሊሞች መጠየቅ ትችላላችሁ እንጂ ይሄ ትልቅ የሽርክ ቀጠና ነው። ግን ያው ተውበት ሲያደርግ ሰው የተውበት ሸርጦቹ የታወቁ ናቸው። ባደረጉት ድርጊት መነደም፣ መጸጸት፣ ሁለተኛ ላለማድረግ መወሰን፣ እነኚህ እንትኖች ይቀመጡና በተጨማሪ ግን 3 ቀን ብትጾሙ ጥሩ ነው። የተውበት ጾም እነ አቴቴ እነ
ትላልቅ አውሊያ የሚሏቸው እነሱ ብለው የሚነገርላቸው የጅን አይነቶች መቀመጫቸው ጭንቅላት ላይ ነው፣ ዙፋናቸው ስለሆነ ምንድነው ኪንግ ነን ብለው ስለሚያስቡ እዚችኛዋ አካባቢ ነው የሚቀመጠው። የኮንሽስ ማይንድ ፊት ለፊት ላይ ነው መቀመጫው። እዛ ጋር ሲቀመጥ መጀመሪያ ስለተቀመጠ ያ ችግር ማስወገድ ሲያቅት ወዴት ነው የሚቀየረው? በአብዛኛው ወደ ካንሰር ይቀየራል። አንገዛም ሲሉት፣ አናደርግልህም ሲሉት ማስጠንቀቂያ ነው። አሁን በደንብ ማወቅ ያለብን ነገር ምንድን ነው ታውቂያለሽ? በጣም ማወቅ ያለብን ሞት ሀቃችን ነው፣ ሀቃችን ነው፣ ግዴታችን። የተፈጠርነው ለመሞት እንጂ ለመኖርም አይደለም። ስለዚህ እንሞታለን፣ ልንሞት ነው፣ ሞት ሊመጣ ነው ብለን ስንደነግጥ የባሰ ለሸይጣን ነው ቦታ የምንሰጠው። አንድ ሰው ምድር ላይ እስካለ ድረስ ተንፍሶ ተኝቶ እስከተነሳ ድረስ በእያንዳንዱ ሰከንድ የመሞት እድል እንዳለው ውስጡ ማወቅ አለበት። በካንሰር ሊሆን ይችላል፣ በአደጋ ሊሆን ይችላል፣ ሳይታመምም ሊሆን ይችላል፣ አደጋም ሳይደርስ ሊሆን ይችላል። ይሄ በጣም ስህተት ነው። ማንም ለሰው ጤንነት ቃል መግባት አይችልም። ማንም ሞትም ህይወትም ያለው በአላህ እጅ ብቻ ስለሆነ አንድ ሰው ሲታመም አይደለም ሳይታመም ሁሌ ዝግጁ መሆን አለበት ለመሞት። በዚህ ሸይጣን ስራ ውስጥ የገባ ፋሚሊ ሁሌም ብለው ጂሃድ ላይ ነው ያለው። አምልከኝ እያለ ነው። አይ ለመኖር ሲባል በዚህ ባይሆንም ጎበል ላይ ሞቱ ነበር ያለው አቀጠር ነው። ነገር ግን ይሄ ያመጣው ነው ብለን ስናስብ እንዳይቀጥል ለማድረግ የመጀመሪያው እንዳልኩሽ ተውበት ነው። የድርጊቶች ተውበት ነው። እቃው ከዛ ቦታ አብቅተዋል። የበሽታ ሳይን የሚገኝ ያለበት ሰው ካለ አሁን ቤተሰቡ በጋራ 3 ቀን ቢጾም የጾም ተውበት ቢያደርግ፣ ምክንያቱም እያንዳንዱ የኢባዳ አይነታ ወደ አላህ በተቃረብሽ ቁጥር የሸይጣንን መንገድ ትዘጊያለሽ። ቁረጥልን በቃ አላህን እኛ ተሳስተናል፣ እኛ ተጨማልቀናል፣ ቤተሰቦቻችንም ሳያውቁ ወንጀል ውስጥ ገብተዋል፣ እነሱንም ማራቸው። ሰደቃ የሚጨመርበት ችግር የለውም። ማህርታን ለመጠየቅ ለነሱ ለሞቱት በአጠቃላይ። ከዛ በኋላ ይሄ ከተደረገ በኋላ ቤተሰብ ውስጥ እልቂት መጣ ነው። ተከታታይ ሰዎች ሲሞቱ በነገራችን ላይ ሳይከፍሩ ከሱ ጋር ሳይግባቡ ስምምነት ሳይፈራረሙ የሞቱ ሸሂዶች ናቸው። በጂሃድ ነው የሞቱት። በቃ ለሸይጣን አናመልክም ብለው ነው የሞቱት። ምንም ጥያቄ የለውም። ሸሂዶች ናቸው እነሱ ሸሂዶች ዋህዳ ናቸው ብለን ካመንን አየሽ ላለመሞት ነው የሞቱት ማለት ነው። ላለመሞት ነው የሞቱት እንጂ ሞትን አለመሞቱት ሕያው ናቸው ማለት ነው። ስለዚህ አሁንም እኛ ውስጥ መቀመጥ ያለበት ስፒሪት የኛ ውስጥ መኖር ያለበት ንያ እሱ በምንም መንገድ ይምጣ ጤናችንን ያስተጓጉል፣ ኢኮኖሚ ያስተጓጉል፣ በፍጹም እሱ የሚፈልገው ነገር አናደርግም። ሲፈልግ ይቆራርጠን፣ አቅም የሱ ከሆነ። ነገር ግን ከዚህ የሚያወጣኝ አላህ አለኝ የሚል ቁርጠኛ የሆነ ኢማንን ንያ ሊኖር ይገባል። ይሄ ነው መውጫው ትልቁ። ቀጥሎ ያሉት ነገሮች መድኃኒት መሰጣችሁ በታመሰው ምናምን ባደርግም አንዳንድ ነገሮች ብነግራችሁ የዛኛው ማሟያ ነው፣ ያንን ማሟያ ነው እንጂ መጀመሪያ የሚያስፈልገው ይሄኛው ነው ማለት ነው።